ሰላም ክርስቶስ ይብዛላችሁ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ከረማችሁ? እንኳን ለዚህ ሰዓት አደረሳችሁ አደረሰን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ቤተሰቦቼ ሁላችሁም ሼር አድርጉልኝ። እሺ፣ ማንም ሰው ሼር ሳያደርግልኝ እንዳያልፍ ሼርና ኮፒ እያደረጋችሁ ለሁሉም ሰው አዳርሱልኝ። እንግዲህ ከዚህ ቀደም ባለፉት ወራት ጥቅምት 6 ጀምረን ለሳሙ በአርሲ ዞን በጉና ወረዳ በሳሙ ልቆ ቤተ ክርስቲያን የበረከት ስራ እየሰራን እንገኛለን። ሆኖም ቀረም እስከ ህዳር 21 ድረስ ስለሆነ ሁላችሁም ቃል እየገባችሁ እጣ የቆረጣችሁ ሁላችሁም እያስገባችሁ ደረሰኝ ላኩልን። እጣውም ገና ስለሆነ መቁረጥም የምትችሉ እየቆረጣችሁ ገና ስለሆነ እንዲሁም ደግሞ ከህዳር 20 ጀምሮ እስከ ህዳር 21 ድረስ ታላቁ ጉባኤ በማህበራችን አለ። ሊንክ ከዚህ በታች ኮሜንት ላይ አስቀምጥላችኋለሁ። ሁላችሁም ወደ ማህበሩ ጆይን እያላችሁ እንድትመጡ እንድትቀላቀሉ በዓሉን አብረን እንድናከብር ከምሽቱ 12 ሰዓት ጀምረን እስከ ሌሊቱ 6 ሰዓት ነው። ቀጣይ ቪዲዮ እሰራላችኋለሁ። ሆኖም ቀረም ግን አሁን የጣውን የቆረጡ ልጆች ምናልባት መርሳትም ስላለ ያው ሰውነንና እንረሳለን። ሁላችሁም ቪዲዮን የምታዩ ሼር አድርጉልኝ። የበረከቱን ስራ እያስገባችሁ ደረሰኝ እንድትልኩልን፣ እንዲሁም የዛለት ለየት ያሉ ፕሮግራሞች በጣም ብዙ ፕሮግራሞች ስላሉ ቀጣይ ቪዲዮ እሰራለሁ ማለት ነው። ሰላም ክርስቶስ